እግዚአብሔር ዘላለማዊ ኃይሉንና አምላክነቱን ለዓለም ከገለጸበት ታላቅ ሥራ መካከል በእመቤታችን በቅድስት ድንግል ማርያም የገለጸው ድንቅ ሥራው በቤተ ክርስቲያን ታሪክ ቀዳማዊውን ስፍራ ይዛል። ይህንን ሁኔታ ድንግል ማርያም ብርቱ የሆነ እርሱ ታላቅ ሥራን በእኔ አድርጓል፣ ስለዚህም ፍጥረት ሁሉ ያመሰግኑኛል በማለት ገልጸዋለች። መልአኩ ቅዱስ ገብርኤል ከሴቶች መካከል ተለይተሽ የተባረክሽ ነሽ ያላት፣ ቅድስት ኤልሳቤጥም የጌታዬ እናት ብላ ያከበረቻት፣ ቅዱስ ዳዊት ደግሞ ልጄ ብሎ በፍቅር የጠራት፣ ሰለሞንም እህቴ ብሎ ያከበራት፣ በእግዚአብሔር ዘንድ ተወዳጅ እና ታማኝ ለሆነው ለወንጌላዊ ቅዱስ ዮሐንስ እንደ እናትነት ከክርስቶስ በመስቀሉ ስር የተሰጠች እመቤታችን ክብር እና ምስጋና ለእርሷ ይሁን። ቅዱስ እግዚአብሔር ፍጥረታቱን ዓለሙን ለማዳን የወሰነው ጊዜ ሲደርስ የተወለደው ከድንግል ማርያም ነው። ኢየሱስ ክርስቶስ ድንግል ማርያም ማኅፀኗን ከተማ አድርጎ 9 ወር ከ5 ቀን በእርሷ አደረ። መንፈስ ቅዱስ በእመቤታችን ላይ የማደሩ ምስጢር በነቢያት በሐዋርያት ላይ እንዳደረው አይነት አይደለም። ከሦስቱ አካል አንዱ አካል እግዚአብሔር ወልድ ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ፍጹም ሰው ፍጹም አምላክ ሆነ እንጂ። ቅዱስ ሉቃስ ይህን ዘላለማዊ እውነት መንፈስ ቅዱስ ባንቺ ላይ ይመጣል፣ የሉላ ኃይልም ይጸልልሻል፣ ስለዚህም ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ ገልጾታል። በእግዚአብሔር በመላእክትና በሰው ፊት የከበረ ሰው መታሰቢያው ለዘላለም ነው፣ በቤቱ በቅጥሩ የማይጠፋ የዘላለም ስምን ይቀበላልና ተብሎ በትንቢተ ኢሳይያስ እንደተገለጸው ይህን ታላቅ በረከት እንደሚሰጣቸው የተናገረው የማይዋሸው ቅዱስ እግዚአብሔር ነው። ከእግዚአብሔር ወልድ እናት ከድንግል ማርያም የበለጠ በሰውና በእግዚአብሔር ዘንድ የከበረ ማንን ልንጠራ እንችላለን? እንደርሷስ ሊታሰብ ሊከበርም የሚችል በቅድስና ሕይወት ያለፈ ማን ይኖራል? እግዚአብሔር መንፈስ ቅዱስ ስለ ድንግል ማርያም ያልተናገረበት ጊዜ ያላናገረው ቅዱስም የለም። ለዛሬ ግን ሶስቱን መርጠን እናያለን። የመጀመሪያው ቅዱስ አግናጢዮስ ዘአንጾኪያ ለኤፌሶን ክርስቲያኖች በጻፈው መልእክቱ እንደተናገረው የቅድስት ማርያም ዘላለማዊ ድንግልና፣ አማኑኤልን መውለዷና የማይሞተው ጌታ መሞቱ፣ እነዚህ ሶስቱ ከዚህ ዓለም ጥበበኞችና ገዢዎች የተሰወሩ ሚስጥራት ናቸው። እነዚህ ድንቅ ሚስጥራት በራሳቸው ከንግግርና ከቋንቋዎች ሁሉ በላይ ሆነው የሚነገሩ በእግዚአብሔር የዝምታ መጎናጸፊያ የተጠቀለሉ ድብቅና ጣፋጭ ሚስጥሮች ናቸው። የእመቤታችን ክብር ውስንና ደካማ የሆነ አእምሮ ሊገነዘበው ከሚችለው በላይ ነውና። በመቀጠል ደግሞ የምናየው የእመቤታችን ምስጋናዋ የበዛለት ቅዱስ ኤፍሬም ሶርያዊ ስለ እመቤታችን ክብር እንዲህ በማለት ተናግሯል። አቤቱ መሰንቆ ልቦናዬን አነቃቃ፣ የልቤንም እንዚራ ድምፁን ከፍ አድርጎ የዳዊት ልጅ የሆነችውን የጌታውን እናት ድንግል ማርያምን ያመሰግናት ዘንድ ለዓለም ሕይወት የሚሰጠውን የወለደች እናቱ የሆነች እርሷን ከፍ ከፍ ያደርጋት ዘንድ በማለት ይናገራል። ቅዱስ ኤፍሬም በሌላ አንቀጽ ደግሞ ከህሊናችን ሁሉ በላይ ለሆነ ለዚህ ነገር አንክሮ ይገባል፣ ምድራዊ ሴት ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ በማለት የእመቤታችንን ወላዲተ አምላክነት ያደንቃል። በመጨረሻም የምናየው አባታችን ደግሞ ኢትዮጵያዊ ሊቀ ደራሲና ገጣሚ አባ ጊዮርጊስ ዘጋስጫን ሲል ክብሯን ገልጾታል። የእስራኤል ንጉሥ በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋ ለበሰ፣ የዕብራውያን ጌታ በዕብራውያን ልጅ ማኅፀን ተወሰነ፣ ለአብርሃም የዕብራይስጥ ልሳን ያስተማረው፣ ከቀድሞም ያልሰማውን ልሳን እንዲናገር አፉን ጆሮን የከፈተለት ከዕብራዊት ድንግል ተወለደ። በድንግልና ወተት ጥቂት ጥቂት እያላደገ የሕፃናትን ሥርዓት እንዳያጎደል አፉን የሚፈታበት ዘመን እስኪፈጸም ጥቂት ጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ። ለሙሴ በዕብራይስጥ ልሳን በጣቶቹ የተጻፉትን 10ቱ ቃላትን የሰጠ የዕብራይስጥን ፊደል ለመማር ከመምህር እግር በታች ተቀመጠ። በባቢሎን አውራጃ የፍጥረትን ሁሉ ቋንቋ የበተነ እሱ የአሕዛብን ቋንቋ እንደማያውቅ ሁሉ እናቱ አፍ በፈታችበት ልሳን በዕብራይስጥ ልሳን ሲናገር ኖረ። ጆሮ ይህን ነገር ከመስማት የተነሳ የሚለመልምበት ይህ ነገር እጹብ ድንቅ ነው፣ ለዚህ ማንኩሮ ይገባል በማለት አባ ጊዮርጊስ ዘጋስጫ የእመቤታችንና
የአምላካችንን ኢየሱስ ክርስቶስን ክብር ይናገራል። ይህ በሰው ጥበብ በቀለም በብራና ላይ የተጻፈ እውነት ሳይሆን ለድህነት በተጠሩ ሰዎች ልቦና በአምላክ ጥበብ የተጻፈ እውነት ነው። የእግዚአብሔር ዙፋን ፍጹም በማይናወጥና ጸጥታ በነገሰበት ስፍራ የሚዘረጋ የክብር ዙፋን ነው። ይህም ዙፋኑ የቅድስት ድንግል ማርያም ማፀን ነው። ለዚህ ክብር በቅታ ያከበረችንን ከእግዚአብሔር ጋር ያዛመደችንን እመቤታችን ቅድስት ድንግል ማርያም እንደምን አናከብራትም? ለቃሉ ሉለ ባህሪ እግዚአብሔር የተመሰገነ ይሁን። የእመቤታችን ፍቅሯ ረድኤቷ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።